አመሰግናለሁ። እኔም መቼም ጉራጌ ነኝ። ተጉንቸር የተመጣው በታላቅ ወንድሜ አባት እናቷ አያት እዚህ ከተማ ትሰራለህ አንተ ትልቅ ሰው ነው እና ልታልክ ትችላለህ ተብዬ ተጉንቸር ዳይሬክት እዚህ ነው እና ተጉንቸር እንደመጣው በታላቅ ወንድሜ ምን አለች ተራ አንድ 2 ወር እንደሰራው ይሄ ልጅ ጭንቅላቱ ትልቅ ስለሆነ የፓርላማ ለምን ተመራጭ አይሆንም? ከዛ እንደዛ አይነት ግጭት ሲመጣ ሻርኩ ነው የፓርላማ ተመራጭ ለመሆን በቃ የድጋፍ ፊርማ ለማሰባሰብ ሄድ ያም እንደዚህ አይና ይሄ ልጅ ጭንቅላቱ ትልቅ ነው ለሀገር ያገለግላል እያሉ ከባለቤቴ ጋር ጠዋት ወጥቼ ማታ ነው የምገባው። አሁን የፓርላማ ተመራጭ መሆኔ ሲያውቁ የሰፈር ሰዎች ምቀኝነት ያዝብኝ። የድጋፍ ፊርማ ነው ማሰባስበው የሰፈሩ እንደዚህ እንትን ያደርጋል። ይሄ ምን ቆሻሻ ጥበቃ ማለት ይባላል። እነሱ ናቸው ሰፈሩን በሙሉ ያቆሸሹ የሱ ልጆች ናቸው። የፓርላማ ተመራጭ ስለሆኑ ምቀኝነት ይዟል። ምንም ማለት ነው። እኔ ላገር ነው የማገለግለው። በሰላም ደስ ይለኛል። ባንክ እሄዳለሁ። ከዛ በተባለቤታችን ማቀድሚና እነዚህ ልጆች ምን እናድርጋቸው? ሰፈር ሁሉ አዝልክልከው ጨረሱ። እኔም ስሜ እየጠፋ ነው። አልኩና ተማከርንና ምን አለች እሷም ወደ ሰንበት አለች። ያው ማታ ነው የተነጋገርነው። እነዚህ ልጆች በእያንዳንዱ በዳቸው ቲኬት እናስቆርጥና በመዘጋጃ እያንዳንዱ ልጆች እናስመጥጣቸዋለን። አንድ ጓደኛችን ጫት እየቃመ ምን